in her purple days. ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? በድጋሚ ቤቲ ነኝ በሌላ ቪዲዮ ተመልሻለሁ። ሰብስክራይብ ያደረጋችሁ ቤተሰቤ የሆናችሁ ስለሆነ ከልብ አመሰግናለሁ። ለምትሰጡኝ ኮሜንት፣ ላይክ ስለምታደርጉልኝ እውነት ከልብ አመሰግናለሁ። ሶ በዛሬው ቪዲዮ እንግዲህ ባለፈው ብያችሁ እንደነበረው ወደ መጓል ቅዱስ ዑራኤል ቤተክርስቲያን ነው የምንሄደው። ቤተክርስቲያን ሳይሆን ገዳም ነው አክቹዋሊ። ሶ ጉዟችን ምን ይመስላል የሚለውን አብረን የምናይ ይሆናል። ጉዟችንን የጀመርነው በጠዋት ነበረ። ከቤት የወጣሁት 11 ሰዓት ነው እና በቃ 11 ከ20 አካባቢ መገናኛ ደረስኩኝ። ከዛ በቃ ሰው እስኪሞላ ምናምን መኪና ውስጥ ትንሽ ቆየን። እንደገና ጣፎ መጣንና ጣፎ የሚሳፈሩ ሰዎች ነበሩ። እነሱን ያዝን፣ ጸሎት አደረግን እና ጉዟችንን ጀመርን ማለት ነው። ያው መጀመሪያ የምንደርሰው ደብረ ብርሃን ነው። ደብረ ብርሃን እረፍት እናደርግና ምሳ ቁርስም ነገር በልተን ቡናችንን ጠጥተን ጉዟችንን እንቀጥላለን ማለት ነው። አብራችሁን ቆዩ። ሰብስክራይብ ያደረጋችሁ ቤተሰብ የሆናችሁ ስለሆነ ከልብ አመሰግናለሁ። እና ያው ዛሬ እንዳጋጣሚ ነው በጣም ብዙ መኪና ስለነበረ የወጣው ወደዛ ከተጠቀም ቦታ ላናገኝ እንችላለን ስላሉ ደብረ ብርሃን ቁርስ ልንበላ ቆመናል። ቁርስና ምሳ አንድ ላይ ማለት ነው። ሶ ሁሉም ሰው ሁለት ወይ ሶስት ምናምን እየሆነ ብዙ እየሆነ ነው የመጡት። ብቻዬን ያለሁት እኔ ብቻ ነኝ። እናንተን ተማምኜ ብቻዬን የመጣሁት። ሰብስክራይብ በማድረግ እባካችሁ ተባበሩኝ፣ እንደማታሳፍሩኝ አምናለሁ። እና አሁን ያለነው ደብረ ብርሃን ነው። ቁርስ ልንበላ ቆመናል። ሽሮ አዝዣለሁ እንዳልኳቸው ብቻዬን ነኝ እና ከዚህ በቀጥታ ወደ መጓው ዑራኤል ነው የምንሄደው። መንገድ ላይ ያሉትን ነገሮች፣ ቤተክርስቲያኑ፣ ገዳሙ ያለበትን ሁኔታ፣ ታሪካዊ ዳራው ምን እንደሚመስል፣ አካባቢው ምን እንደሚመስል ለማሳየት እሞክራለሁ። እስከዛ ድረስ ቤቲ ነኝ። ሰብስክራይብ በማድረግ ቤተሰቤ ሁኑ። ላይክ አድርጉት። ቪዲዮን ከወደዳችሁት ይጠቅመዋል፣ ያግዘዋል ለምትሉት ሰው ደግሞ ሼር ማድረግ እንዳትረሱ። የተረፈ ሀሳባችሁን በኮሜንት አሳውቁኝ። እወዳችኋለሁ። እኔ ቤቲ ነኝ። አብራችን ቆዩ። ምግባችን መጥቷል። እንደሚያቃጥል ነገር እንጀራው እንዴት ደስ እንደሚል ወፍራም እንጀራ። እንብላ። ደብረ ብርሃን ምግብ ደግሞ ሬት እናደርጋለን። ሽሮ ነው፣ ተጋቢ ነው። ምንም አይልም። እንጀራው ግን በጣም ጸደይ ነው። ስማ ቀጭን ነው ግን ቡና ይላል አትሊስት። ከዛ ቡናችንን ጥጥት እስቲ ብቻችሁን እንደዚህ አይነት ቦታ መሄድ የምትወዱ ወይም ብቻችሁን መንፈሳዊ ብቻ ሳይሆን ማንኛውም አይነት ትሪፕ ብቻችሁን ኤክስፔሪየንስ ያደረጋችሁ ሰዎች ምን አጋጥሟችሁ ያውቃል? ምን ማድረግ ያስደስታችኋል? አካፍሉ ልምዳችሁን። እናጠጣል። ቡና ጠጣው፣ ቁርሴን በላው፣ ቡናዬን ጠጣው።
ወደ ቤተክርስቲያን ወደ ጉዟችን እንቀጥላለን። አብራችሁን ቆዩ። እና እንግዲህ እንዳያችሁት ቁርሳችንን በላን፣ ቡናችንን ጠጣንና መንገዳችንን ቀጠልን ማለት ነው። ሶ መንገዱ ትንሽ ያስፈራል። ከጣርማ በር በኋላ ፒስታ ነው መንገዱ፣ ፒስታ ነው። ከዛ ልክ ፒስታውን ገብታችሁ ደግሞ የሆነ በጣም በቃ የሚያስፈራ ጠመዝማዛ መንገድ አለ። ጠመዝማዛ ነው፣ ዳገት ነው፣ በዛ ላይ ፒስታ ነው። በቃ በጣም ትንሽ ያስቸግራል፣ ግን ደስ ይላል። እውነት ለመናገር በጣም ደስ ይላል። በጣም በቃ ልክ ጨርሳችሁ ስትመጡ ነው ደስ የሚላችሁ። በደንብ እንደምታዩት ነው መንገዱ። በጣም በረሃማ ነው፣ ትንሽ ሙቀት አለው መንገዱ ማለት ነው። ሶ የምታዩትን እንግዲህ መንገዳችንን አቋርጠን በስተመጨረሻ ማይደረስ የለም እግዚአብሔር ይመስገን በሰላም መጎሬል ደርሰናል ማለት ነው። ገዳሙ ጋር ሳይሆን ላይ አፋፉ ላይ መኪኖቹ ምናምን የሚቆሙበት ጋር ደረስን። ያው እንደዚህ ወረድንና እቃችንን ይዘን ያው እቃ ይዛችሁ ለመሄድ አቅም ላይኖራችሁ ስለሚችል እዛው የሚይዙ ልጆች አሉ። ሶ ለእነሱ ሰተን ነው እቃችንን እኛ በእግራችን ሄድ ነው ማለት ነው። እንደ አንድ አድቫይስ የምሰጣችሁ ነገር እዚህ ጋር ስትሄዱ ወይ መቋሚያ እንደዚህ ዱላ ነገር ይዛችሁ ሂዱ። የምትደገፉበት ነገር ያስፈልጋችኋል። ቁልቁለት ስለሆነ ትንሽ ያስፈራል። ስፔሻሊ እንደኔ አዲስ ለሆናችሁ ደግሞ ትንሽ ከበድ ይላል። እውነት ለመናገር እኔ በእኔ ጉልበትና ኃይል አይደለም እዛ ደርሼ የመጣሁት። እውነት እግዚአብሔር ይመስገን በቃ አደርገዋለሁ ብዬ የማላስበውን ነገር ነው ያደረኩት። እና ልክ እንደውም ወርጄ ስጨርስ ማለት ነው በቃ አልመጣም ሁለተኛ ድጋሚ ምናምን ብዬ ነበረ። ግን በቃ ትበረታላችሁ። እውነት ድካማችሁ ምናምን ትዝ አይላችሁም። ቦታውን ስታዩ፣ ገዳም ቤተክርስቲያን ስትሄዱ የምታገኙት ሰላም እንደዚህ አይነት ገደል ነው የሚጠብቃችሁ። ሶ እዩት። ከዚህ በኋላ ቪዲዮውን ስለሚያረዝምብኝ ትንሽ ፈጠን አደርገዋለሁ እንትኑን እና እዩት። በጣም ነው ደስ የሚለው። እንደኔ ሄዳችሁ ተባረኩበት። በጣም ነው ደስ የሚለው። እውነት ብዙ ታተርፋላችሁ። በጣም ብዙ ታሪክ ቦታው ታሪካዊ ነው። ቅዱስ ዑራኤል ወርዶ ቦታውን የባረከበት ወስዶ ጽራሪያም ድረስ ቦታውን ወስዶ ያስባረካት እመቤታችን ቅድስት ድንግል ማርያም በስደቷ ጊዜ ያረፈችበት ከልጇ ከኢየሱስ ክርስቶስ ጋር ቦታውን የባረኩበት እንዲሁም የስሙ አወጣጥ ራሱ ከእናቱና ከልጁ ጋር ታሪክ አለው። እመ እጓል ማለት እናትና ልጅ ማለት ሲሆን ይህንን ስያሜ ያገኘውም ያው እመቤታችን ቅድስት ድንግል ማርያም ኢየሱስ ክርስቶስን ይዛ ወደ ግብጽ በተሰደደች ጊዜ ያረፈችበት ቦታ ነው እና ያው በዛ ምክንያት ነው የወጣው ስያሜው። ቅዱስ ዑራኤል ብዙ ከጠላት ጋር የተዋጋበት ቦታ ነው። እናንተም ጠላቶቻችሁን የምታሸንፉበት፣ ከተያዛችሁበት እስራት የምትፈቱበት፣ ብዙ ችግራችሁን የምታስወግዱበት ቦታ ይሆናል። ጸሎታችሁ የሚሰማበት ቦታ ነው። ሄዳችሁ እዩት ቦታውን። ጸበል ተጠመቁ፣ ጸልዩ። ከቻላችሁ እንደውም ሱባኤ ያዙ። በተረፈ ያው እንግዲህ እንዳያችሁት መቋሚያን ይዤ ነው ሸከተፍ እያልኩኝ የሄድኩት። እንደምታዩኝ ወፈር ያልኩ ነኝ እና ትንሽ ከብዶ የነበረ መንገዱ። አክቹዋሊ እግዚአብሔር ይመስገን እውነት ይሄ በቃ እኔ አይደለሁም ማለት ትችላላችሁ። እኔ እግዚአብሔር ነው ደግፎ የወሰደኝ እንጂ በእኔ ጉልበት አይደለም ይሄንን የሄድኩት። ልክ ሄዳችሁ ጨርሳችሁ ዞር ብላችሁ ስታዩት ነው ይህንን እኔ ነኝ እንደ የመጣሁት የምትሉት ማለት ነው። በእኔ ሆንባችሁና ሄዱ። እና ብዙ ሰው ነው ያለው፣ ደስ ይላል። በጣም ብዙ ሰው ነው ያለው፣ በጣም ብዙ ወጣት ነው ያለው። እኔ ሄድኩኝ ጊዜ እንደውም እንዳጋጣሚ ሆኖ ብዙ ቲክቶከሮች፣ ዩቲዩበሮች እንደዚህ ታዋቂ ሰዎች በጣም በርካታ ነበሩ። በጣም እኔ ነኝ እንደማላውቀው ይሄን አካባቢ እስከምል ድረስ በጣም ተገርሜ ነበረ።
እዩት የመንገዱን ቅጥነት። ከዛ በኋላ ደግሞ ወደ ታች ወደ ግራና ቀኝ ካያችሁ ትወድቃላችሁ። ባይዘው የምር ያዞራል። በቃ ይኸው ወደ ታች እንደዚህ አይነት ገደል ነው፣ ወደዚህም እንደዚሁ አይነት ገደል ነው። መንገዷ በጣም ቀጭን ነች። እና እንደዚህ አይነት ቦታዎች ናቸው ደግሞ በጣም የሚፈትኑት፣ ጉልበት የሚፈትኑት። ግን እግዚአብሔር ደግ ነው፣ እግዚአብሔር ቸር ነው። እውነት ሳይገባን በቃ በምህረቱ አስቡ ጎብኝቶን ነው እንደዚህ አይነት ቦታ የሚያደርሰን። እዩት ርቀቱን፣ ታች መሬቱን። እዛ ነው የምንሄደው። ባይዘው ታች 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 አሁን ያሳየኋችሁ ቦታ ላይ ማለት ነው። እና ይሄ ቪዲዮ እመጓ ዑራኤልን ቅዱስ ዑራኤልን ቤቱን ለማታውቁት ሄዳችሁ ለማታውቁ ነው። ሰው ሄዳችሁ ብታዩት በጣም በብዙ ትባረኩበት አላችሁ። ያየሁትን ላካፍላችሁ ብዬ ነው። እና ሰብስክራይብ ማድረግ እንዳትረሱ። ይህን ቪዲዮ ደግሞ ይወደዋል ብዙ ይጠቀምበታል ለምትሉት ሰው ሼር አድርጉለት። ከወደዳችሁት ደግሞ ላይክ ማድረግ እንዳትረሱ። እዩቴ እንዳገት አሁን ወርጄ ጨርሼ ነው ዞሬ የማሳያችሁ። ከዛ ከፊቴ ደግሞ እንደዚህ አይነት ሌላ የሚቀረኝ አለ። ግን በቃ እዩት፣ አካባቢው መልክዓ ምድሩ አያምርም? እኔ የሆነ ሰዓት እንደውም የሆነ ልክ ግራም ከቀኝም ገደል ሲሆንብኝ ምን ትዝ እንዳለኝ ታውቃላችሁ? ስዊዘርላንድ እና ላይክ የቻይና ግንብ ምናምን የሚባለው ቦታ በቃ አንድ አይነት ነው ማለት ብዙ እንትኑ ቪዲዮዎችን አይቻለሁ። ስዊዘርላንድም ሀይክ ከሚያደርጉበትን ቦታ ምናምን የቴክኖሎጂ ጉዳይ ምናምን ነው እንጂ እኛ ሀገርም እንደዚህ አይነት ቦታዎች ቢሰሩባቸው ገዳማቱን ማለት አይደለም፣ ግን እንደዚህ አይነት መልክዓ ምድር ያለባቸውን ቦታዎች ወደ መዝናኛ ስፍራዎች ቢቀየሩ። እንደውም አንድ ስለት ተስዬ ነው የመጣሁት በሚቀጥለው ዓመት በኬብል ካር ለመምጣት ያብቃን ብዬ እና በቃ በጣም ደስ ይላል። ይኸው አሁን እንደምንም ወደ መሬት እየደረስን ነው። ሰው እቃውን አሲዞ ነው እየሄደ ያለው። እና በነገራችን ላይ ሰው ሁላ እየቀደመኝ ነው፣ ከኋላ የነበረ ሰው ሁላ ማለት ነው። እና የሆነ ሀገር ሄጄ ኢትዮጵያ ውስጥ የት እንደሆነ በትክክል ትዝ አይለኝም። እና ላይክ እንደዚህ ተራራ ነገር ላይ ሆኖ ፍየሏ ድንጋዩ ላይ ቆማ ነው ሳር የምትበላው። እና ሀው እንዴት በእንደዚህ አይነት ሁኔታ እንዴት መቆም ቻለች ብዬ በጣም እንትን እያልኩኝ ነበር። እና እሱን ያስታወሰኝ። እዚህ ጋር አንድ ፍየል አለሽ፣ ያሳያችኋለሁ። እንኳን ፍየል እኔ ምን ላይ ቆሜ እንደሄድኩኝ አይታችኋል። እኔ ምችላል ነት እና ነገሩ ይቻትና ይንቺ ፍየል አሁን እንደዚህ ተንጠልጥላ ከታች እንትን ይላል ያንሸራትታል። ነገር ግን ተንጠልጥላ ሳር እየበላሽ ነው። ሰው እንደምንም እንግዲህ ታች ደርሰናል። እዩት በእናታችሁ በቃ እዚሁ ኑሩ 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 ነው የሚለው እውነት። የሁላ መንገድ የተመጣ አይመስልም። ታች ሲወረድ ያለው ደስታ ያለው እረፍት ፋይናሊ ቤት አግኝተናል። እንግዲህ እንሄዳለን ደግሞ እንገሰግሳለን። እና እዚህ ስትመጡ ማለት ነው ላይክ አሁን እኔ በጉዞ ማህበር ነው አይደል የመጣሁት። ግን በየት በኩል አልፈውኝ እንደሆነ አላውቅም፣ ሁሉም ሰው ቀድሞኝ ገብቶ ነው ያገኘሁት። እና የምታውቁት ሰው ላይክ አቅማችሁን የሚያውቅ ሰው ካልሆነ በስተቀር ማንም ከማንም ጋር አይጠባበቅም።
የራሳችሁን ጉዞ ነው የሚቀጥሉት። እና እዩት የመጣነው መንገድ ይታያችሁ ከሆነ አላቅም። መኪና ያቆምንበት ቦታ እዛ ጋር ነው። እዛ ወርደን ነው እስከዚህ ድረስ የመጣ ነው ማለት ነው። እና ይሄንን በእውነት በእኔ አቅም ነው የወጣሁት፣ እኔ አይደለሁም። እውነት እግዚአብሔር ነው በቃ ደግፎ ያስወጣኝ። እና በጣም በሚገርም ሁኔታ ደግሞ ታችም ወርዳችሁ አያልቅም። ልክ ቤት አገኘሁ እዚህ በሆነ ምናምን ስትሉ ሌላ መንገድ አለ። ከዛውንም ስትሉ ሌላ መንገድ አለ። ከዛ ፋይናሊ እዚህ ጋር ሻይ ሲያፈሉ አየሁኝና አክቹዋሊ የሻዩ ሽታ በጣም ነው ደስ የሚለው። ከዛ እስቲ ሚሪንዳ ነገር ካለ ልጠጣ አቅሜን ልመልስ ብዬ ገባሁኝ። ደስ ይላሉ በጣም ሰዎቹ። እንደውም ቤታቸው ገብቼ ምናምን እንትን ማለት ፈልጌ ነበረ፣ ግን ያው ጊዜም አልበቃኝም። ገዳሙን ብቻ ነው አይቼ የመጣሁት። እና ይህን ይመስላል። በቃ ልክ ወደ ማታ ደግሞ ምን ልበላችሁ፣ በቃ ይህን የመሰለ ኔቸር ነው ኢንጆይ ሳደርግ ያመሸሁት። ደክሞ የነበረ ቁጭ አልኩኝ። እዚህ ጋር ሚሪንዳ ተሰጠኝ። አንዲት ቆንጆዬ ሕፃን ልጅ ይዛልኝ መጣች። ተቀበልኳትና ሚሪንዳን እየጠጣሁ ትንሽ አየር ወሰድኩኝ፣ ተነፈስኩኝ። ቴንኪው ኒውዮርክ፣ አመሰግናለሁ። እሺ። እና እንግዲህ ከዚህ ቀጥሎ ያው ወደ ቤታችን ደርሰናል ኦልሞስት። እና አብራችሁኝ ስለቆያችሁ እስካሁን ድረስ ከልብ አመሰግናለሁ። እንዴት ነሽ? ደህና ነሽ? ሰብስክራይብ ማድረግ እንዳትረሱ፣ ላይክ ፎሎ ማድረግ እንዳትረሱ። ከተመቻችሁ ደግሞ ሼር አድርጉት ሀሳብ አስተያየቶቻችሁን። እንዲሁም ከዚህ በፊት ሄዳችሁ የምታውቁ ከሆነ ልምዳችሁን በኮሜንት ጻፉልኝ፣ ሀሳባችሁን ስጡኝ። በሚቀጥለው ደግሞ አሁን ገብተናል። ሰው በሚቀጥለው ቀን ያለውን ሁኔታ ከጠዋት ጀምሮ እስከ ማታ ድረስ አማሳያችሁ ይሆናል። ሰብስክራይብ ያደረጋችሁ ጠብቁኝ፣ ቤተሰቤ ሁኑ። ላይክ፣ ፎሎ፣ ሼር፣ ኮሜንት ማድረግ እንዳትረሱ። እወዳችኋለሁ። በድጋሚ ቤቲ ነኝ። ባይ